እንግዲህ ባለፈው ሳምንት በጣም ከመወደው ጓደኛዬ ከኮሜዲያን እሸቱ ጋር የተለያዩ ዓለማትን ባደረግናቸው ጉዞዎች አጋጣሚ መነሻ በመሆን የተነጋገርናቸውን የተለያዩ ቪዛንና ጉዞን በተመለከተ ያወራናቸው ፕሮግራሞች ነበሩ። በጣም በቀላሉ አሜሪካ መግባት ትፈልጋላችሁ? የትኛውም ሀገር ቪዛ ትልቁ ወጪ ከ3000 ብር አይበልጥም። ታትሰት 1 ሚሊዮን ብር ወይ 2 ሚሊዮን ብር ወጣ ቪዛ ታገኝ። ሚስጥሩ ዛሬ በቃ ዘረግፋለሁ ያልክ ነው። በደንብ ይዘከዘካል። እነዛ ላይ እንግዲህ በጣም በርካታ የሆኑ ጥያቄዎችን፣ ስልክ ጥሪዎችን፣ ኮሜንቶችን እየተመለከትኩኝ ነበረ። በጣም ብዙ ሰዎች ያልተረዱት ነገር ስላለ እንግዲህ ይሄን ነገር ክሊር ለማድረግ ሞክራለሁኝ። ዊሊ ቱር ኤንድ ትራቭል እንግዲህ ያው በቱር ኤንድ ትራቭል በማስጎብኘትና በጉዞ ወኪል እንደዚሁም የተለያዩ የኤምባሲ ቀጠሮችን፣ ቪዛ አፕሊኬሽን ፎርሞችን በመሙላት ለረጅም ዓመታት ልምድ ያለውና ኤክስፒሪየንስድ የሆነ ካምፓኒ ነው። ሰው ስራችን የሚሰራቸው ነገሮች ብዙዎች ግርታ ስለፈጠረባቸው ክሊር ለማድረግ ስለፈለኩ ነውና የምንሰራቸው ስራዎች እንግዲህ ኢንተርናሽናል ትራቭል ለሚያደርጉ ሰዎች የኤምባሲ ቀጠሮችን መያዝ፣ የአውሮፕላን ቲኬት ቡክ ማድረግ፣ መቁረጥ፣ የጉዞ ኢንሹራንስ ማዘጋጀት፣ እንደዚሁም ደግሞ ትራቭል አይትነሪ የሚጓዙባቸውን እቅዶቻቸውን ፕላን የሆነ የትራቭል ፕሮግራም ጽፎ ማዘጋጀትና መስጠት፣ ለኤምባሲዎች ጠቃሚና ጊዜ ወቅታዊ የሆኑ መረጃዎችን ለክላይንቶች ዶክመንቶቻቸው ሬዲ እንዲያደርጉ ማገዝና መርዳት ሲሆን ሁለተኛውና በስፋት በብዙ ሰዎች ደረጃ የሚታወቀው እንደ ግሩፕ ሆነን የተለያዩ ዓለማቶችን ቱር ፓኬጅ የምንሰራበት ነው። ያ ፓኬጅ የምንሰራው ግን ስትሮንግ ኢኮኖሚካል አታችመንት ላላቸው አገራቸው ላይ ስራ ላይ ላሉ እኛ እንደ ድርጅትም ሪስፖንሲቢሊቲ ደብዳቤዎችን በመጻፍ ኃላፊነት በመውሰድ እንደገና ደግሞ በኤምባሲዎችም የነሱን ዲሲዥን ለኤምባሲው በመተው የሚሆን ስራ ስለሆነ እንግዲህ ብዙዎቻችሁ ግር ያላችሁ ሰዎች አላችሁ። ከዚህ በኋላ እንግዲህ እናንተን ጥያቄዎችንም ግሬታዎችንም መመለስ ስለሚኖርብኝ እዚሁ ከስር ባለው ኮሜንት መስጫ ላይ የገባችሁ ጥያቄዎች ካሏችሁ ከኤምባሲ ጋር በተያያዘ ከጉዞ ጋር በተያያዘ ምንም አይነት ጥያቄዎች ቢኖራችሁ እነሱን ለመመለስ ዝግጁ ነኝ ማለት ነው። ኮሜንታችሁን ይዤ የተለያዩ ጉዳዮች ሊኖራችሁ ይችላል። የእናንተን ጥያቄዎች መልስ በመስጠት ጀምራለሁኝ። መልካም ቀን። ዊሊ ኢትዮጵያ